ብቻ አይደለም ደሙ ይጠጣሉ። አንተ የሆነ ነገር እየጠጡ ምን እናግዞትኛ ምን እናግዞት ዘካራት ምን እናግዞት እርሶን ምን ላግዞት 5,000 ብር ስጡኝ በወር 5,000 ብር በወር ነው እናግዛለን እንመጣለን ይኸው አድርሻለሁ ለኔ ማማዝናሽን የበጎ አድራጎት ማገዝ የምትፈልጉ ልጆች ትመረቃላችሁ ይኸው አግዟቸው በወር 1,000 ብር ተሰጡኝ በጋዶሊ ዘካራት በግበላለው እሰይ በቃ ብሉልን እኛም የምንፈልገው እሱን ነው እናግዛለን እኛ አረ ማማዝናሽ እኚህ ሰውዬ ቋጣሪ ናቸው ከዚህ በፊት ልጃቸው ሊድሩ ብለው ጥሎሽ ይገርሞታል ጥሎሽ ኃይለኛ ጥሎሽ ካልተጣለ ብለው ምን እኛ አስቸጋሪ ሰውዬ ናቸው እንኳን 5,000 ብር ሊዛ አበላኝ በወር 5,000 ብር ምን አለው ስለው ሙዳለው አለኝ አሁን እንደዚህ አይነት ልጅ ነው ልጅ የምበላበት እኚህ ናቸው የሚሰጡት ከባድ ሰው ናቸው ማማዝናሽ አላወቋቸው እኔ 1,000 ብር የት እንዳለ ንገሩኝ እንጂ አመጣለሁ እርጎ የምጠጣበት በጦም ሻይና ቢሪንዳ አረኝ አመጣለሁ ቋጣሪ ሰው ናቸው ቋጣሪ አይደሉ እንዴ ቆይ እርሶ ያኔ ለልጆ ሽማግሌ ተልኮ ምንድን ነው ያሉት ነው ሌላ ናቸው ሙድ ምን አለው ልጁ ስለው ሙድ አለው አለኝ አሁን ለዚህ ነው ልጅ የምሰጠው ተኛበት ሙድ አለ እዚህ ጋር ይወል እጃቸው ጭር ሲል ያዙ እሳቸው ናቸው ያው ምንድነው የሚሰራው ምንድነው እሳቸው የላኩት እኚህ ሰውዬ ናቸው የላኩት ይኸው እንት ነው ይሄ 200 ብር ምን አርግልኝ ብለው ነው የላኩት ቆይ ልጠይቃቸው እስቲ ምን ፈልገው ነው አሁን 200 ብር የሰጧቸው እርሶ ለማማዝናሽ ምርቃት ፈልገን ነው የወለዱት ይባረክ አሜን በሉ የወለዱት ይባረክ አሜን ያዙት በርክት ታገር ሰላም ጋር እድሜ ጤና ይስጣችሁ ሚስታቸው ልጅም አላቸው ሚስት አላቸው እኮ የወለዱት ይባረክ ማለት ልጆቹ ናለ አዎ ልክ ነው እኔ ተሳስቼ ነው የወለዱት ይባረክ ማለት ልጆቹ እኮ ነው ነው እኮ ነው እሱ ነው የሚረብሸው አሁን እሱ ነው የሚረብሸው ዝም በሉ የወለዱት ይባረክ ልጆቹን ነው